ካዝ አመነ ከቶ አይሐፍር ምስካዝ ለመነ ሃብታም በዓፀካ ገባሪ ተአምራት ንኣዛዥ ጻካ ከም ጡዑም ሰልፎት ካብ ፀሓይ መልኣዒ ድምቀት ብርሃን ገጽካ እስትንፋሰ ክርስቶስ ጥዑም ቅስስ እስትንፋሰ ክርስቶስ አብዲ ልቡ ኬኛ አቴኑ ኤርቢሴ ያባና ኬኛ ኑቴስ ጆሌኬ ወልማ ገብሴ ዋምና ያባ ጃላላ ኮቱ ገራ ኬኛ እስትንፋሰ ክርስቶስ አብዲ ልቡ ኬኛ አቴኑ ኤርቢሴ ያባና ኬኛ ኑቴስ ጆሌኬ ወልማ ገብሴ ዋምና ያባ ጃላላ ኮቱ ገራ ኬኛ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ይቤሎ መድኃኒነ እስትንፋሰ ክርስቶስ ይቤሎ መድኃኒነ እስትንፋሰ ክርስቶስ ቤተ ክርስቲያን ቤተ ክርስቲያን በስምከ 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 ይቤሎ መድኃኒነ እስትንፋሰ ክርስቶስ ይቤሎ ግንቦት 9 ቀን በማይታበል ቃሉ አምላካችን ኢየሱስ ክርስቶስ ያው የሆነ ቃል ኪዳን ገባላቸው። እንደወደድከኝ እወድሃለሁ፣ ስምህን ልዑል ክቡር አደርገዋለሁ። በጸሎትህ የሚታመነው ሰው ሁሉ ስለ አንተ ይድናል። መታሰቢያህን ያደረገ እኔ በሰማይና በምድር አከብረዋለሁ። ነገ ማለትም ሚያዝያ 9 ከአንድ ቀን በኋላ አቤት 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 ደረሰ ደረሰ ደረሰ። እንኳን አደረሳችሁ። በእውነት ስምን የጠራ መታሰቢያን ያደረገውን እናትና አባቱ ሞተው ሲኦል ቢገቡም እንኳን ለአንተ ስል የብርሃን ከተማ አስገባልሃለሁ የተባሉት ቅዱስ ብዙ ኃጢአት የሰራ አረመኔም ቢሆን መታሰቢያን ያደረገውን ሰው እምርልሃለሁ። ማህበርህን የሚጠጡ መታሰቢያን የሚያደርጉ ሰዎች ቢኖሩ እኔ እንደ ሙሴ ሆኜ ማህበራቸውን እባርክላቸዋለሁ። ስምን የጠራ መታሰቢያን ያደረገ በዓልህን ያከበረ ሰው እስከ 25 ትውልድ ድረስ እምርልሃለሁ። በዓልን የሚያከብር ዝክርን የሚዘክር መታሰቢያን የሚያደርግ በስም የሚማጸን መነኩሴ በዓለም ኃጢአት ሐመረ ሥጋው ቢሰበርበት ክንፈ ድንግልናውን እመልስለታለሁ። የገድልህን መጽሐፍ በቤቱ ያስቀመጠ ሰው የሰውም ሆነ የአጋንንት ፈተና
በሽታ፣ ችግር፣ ረሃብ፣ የሰው ሞት፣ የእንስሳት ሞት አይከሰትበትም። ከቤቱም የእህል በረከት አይታጣም። አጽምህ ባለበት በመቃብርህ ቦታ ዳውንት መጥቶ የተቀበረውን ሰው ያለ ወቀሳን ያለ ከሰሳ ገነት አስገባዋለሁ። ያላመነ ሰው ቦታህን አላስረግጠውም። በአንተ ቃል ኪዳን ያልተማመነ ሰው ደጅህን አይረግጥም። ልጅ የሌለው ሰው መካን የሆነ ሰው በአንተ ቃል ኪዳን ቢማጸን ደጅህን ገዳምን መጥቶ ቢረግጥ ልጅን እሰጠዋለሁ። ስምህን የጠራ በቃል ኪዳኔ የታማመነ በዓልህን ያከበረ ዝክር መታሰቢያን ያደረገ ሰው እናትና አባቱ ሞተው ሲኦል ቢገቡበት እንኳን ስለ እርሱ ዝክር ስለ አንተ ቃል ኪዳን ብዬ እናትና አባቱን ከሲኦል አውጥቼ ገነት የብርሃን ከተማ አስገባልሃለሁ የተባሉት። አደራ ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ሁሉም ሰው ለበዓሉ እንዲዘጋጅና ቃል ኪዳናቸውን እንዲያውቀው በቃል ኪዳናቸው እንዲታሰር ለማለት ነው። በሚቻላችሁ መጠን የምትችሉ በዕለተ ቀናቸው ልክ 99 የማትችሉ ደግሞ ቢያንስ 33 አንዳንድ ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ነገ ሚያዝያ 9 የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት የሆነ የኢትዮጵያን ሕዝብ ማርልኝ ብለው በአባይ ወንዝ ውስጥ ለ9 ዓመታት ተዘግዝቀው የጸለዩ ከነቢዩ ቅዱስ ሙሴ በኋላ ከሊቀ ነቢያት ቅዱስ ሙሴ በኋላ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በራሱ እጅ 10ቱ ትእዛዛትና 6ቱ ቃላተ ወንጌል የተጻፈበትን ጽላት 2 ጽላት አምጦ በእጁ የሰጣቸው ዝክራቸውን መታሰቢያቸውን በእየወሩ የሚያደርግ ሰው እያሰበ በዓላቸውን የሚያከብርና ዝክራቸውን በእየወሩ የሚያደርግ ሰው የሊቀ መላእክት የቅዱስ ሚካኤልን ክብር አጎናጽፈዋለሁ የተባሉ ምን እሱ ብቻ የገድላቸውን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ ገዝቶም ሆነ አስጽፎ በቤቱ ያስቀመጠውን ሰው ሦስቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል የሕይወት ዘመን ጠባቂው የሆኑለታል የተባሉ ስምህ ከስሜ እስትንፋስህ ከእስትንፋሴ ጋር አንድ ሆኗል ተዋህዷልና የአንተን ስም ከእኔ ስም ጋር አዋህዶ በማንኛውም ችግርና ጭንቅ ላይ ያለ ሰው የአቡነ እስትንፋሰ ክርስቶስ አምላክ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እባክህን ይቅር በለኝ ብሎ የተማጸነኝን ሰው ፍጹም ኃጢአቱን ይቅር ብዬና ደምስሼ ለሥጋው ደግሞ የሚያበቃ ምግባር ሃይማኖትን እሰጠዋለሁ የተባሉ ቤተ ክርስቲያንን በአንድ ቀን ሰርተው ስንዴን በአንድ ቀን ዘርተው አሽተው አፍርተው አብቅለው ወይንንም እንደዚሁ በአንድ ቀን ተክለው ፍሬ እንዲያፈራ አድርገው ጽድን ግራርና ወይራን ደግሞ በአንድ ቀን ተክለው አጽድቀውና አሳድገው ለ9 ሰዓት የቅዳሴ መስዋዕት ሁሉንም እንዲደርሱ ያደረጉ ቅዱስ አባት ወደ ገዳማቸው ወደ ደብረ አስጋጅ ሲጓዙ ቢመሽባቸው በገባኦን ለኢያሱ እንደቆምሽ ለእኔም ቁሚ ብለው በጸሎታቸው ፀሐይን ገዝተው ያቆሙ ቅዱስ አባት እኒህ ቅዱስ አባት ከሌሎቹ ቅዱሳን በተለየ እጅግ በጣም አስደናቂ የሆነ ጸሎት አላቸው። በአምላክ ልቦና በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ልቦና በሰባቱ ሊቃነ መላእክት በ99 ነገደ መላእክት በ24ቱ ካህናተ ሰማያትና በ40ቱ እንስሳ እግዚአብሔር በመረጣቸውና በወደዳቸው በቅዱሳን በጻድቃን በሰማዕታት በደናግልና በመነኮሳት ልቦና ታስባና ተይዛ የምትኖር እንደ ድርሳነ ማህያዊና እንደ መልክዓ ኢየሱስ ያለች ታላቅ ጸሎት አለቻቸው። ይህ